ፎቶ ስጪ ሴቭ ላድርገው በኋላ አንድ ነገር ብትሆኝስ እንዴት እናምናለን ስላልኳት ፎቶ አለኝ፣ ሁሉ ነገር አለኝ። ይሄ ልጅ አንድ ነገር ካደረጋት አሁን የሚሰማን ከሆነ እኔ ሁሉ ነገር አለኝ፣ አጋልጥለታለሁ። ጀግና ፈልጌ አመሰግናለሁ። ጀግና ሴት ጀግና፣ ከልብ ነው የማመሰግነው። አዎ በነገሮች ላይ ልጅቷም የተማመነችበት ነገር አለ። ወደ ሀገር ስትገባ ያው እጅ ሰታ ነው የምትሄደው። ዱባይ እና ሳውዲ አረቢያ ያሉ እህቶቻችን የመኖሪያ ፍቃድ የሌላቸው ሲገቡ እጃቸውን ሰጥተው ነው የሚገቡት። የተስማሙት ምንድን ነው? አገር ቤት ገብታ ልጇ ልታሳድግ እሱ በገንዘብ ሊያግዛት የተስማሙት። ተግባባን። ያ ከሆነ ደግሞ ተገላገለች ማለት ነው። እንግዲህ ልጅ እያላት ነው የሚያሰቃያት። አሁን ኢትዮጵያ ሕዝብ ሆይ ስማችሁን አትፍሩ፣ የሰው ፊት አትፍሩ፣ የሰው አይን አትፍሩ። ሰውን ከመበደል ተቆጠቡ። በቃ ሰውን የበደለ አንድ ነገር እዚህ ላይ ጭማሬ ነገር ልናገር። ወደ ቤት ግቢ አግዝሻለሁ ብሎ የሆነ ወንጀል እንዳይሰራባት ማለት ነው። በደንብ ተደርገው ፖሊስ ሁሉ አካባቢ ማወቅ መቻል አለበት። በቃ ምንም በደል እንደማይደርስባት እርግጠኛ መሆን አለባት። እርግጠኛ መሆን አለባት። በቃ ምንም በደል ከደረሰበት እሱ ተጠያቂ እንደሆነ መታወቅ አለበት። በጣም ደስ ይላል። እና ትላንትና ሁለት ነገሮችን ነው የሰራ ነው አይደለ? ትላንትና የመጀመሪያው አራት ነገሮችን የመጀመሪያው በጣም ነው የሚገርማችሁ። 450,000 ብር ካላመጣሽ ገላሽን እለቃለሁ ብሎ ሲያሰቃያት ነበር። እኔ በተለይ ወደዚህ ትግል የገባሁት የእሷን እንባ አይቼ ነው። በቃ አየው። ማታ እንደዚህ ከስራ ገብቼ ሰማሁት። በዋትሳፕ ላይ ተቆሰተ ይከራከራሉ ሁለቱ 450,000 ብር ካላመጣሽ ገላሽን ፖስታለሁ የሚል ማለት ነው። ከዛ ሰማሁና በጣም አዝኜ እምባዬ ቀርቦኝ ጠዋት ስነሳ መብረቁ ነገሩን ይዞታል። ከዛ ደስ አለኝ። ገባሁ። ልጁ መጣ። ይቅርታ ብለው ይቅርታ ጠይቋት አልፖስትም ምንም ነገር ኦልሬዲ ብሩንም አልተቀበለም። 30,000 ብር ግን በልቷታል። እኔ እንደኔ 30,000 ብር መመለስ ነበረበት። እህቶቻችን ስሙ እናንተ ዝም ብላችሁ ገንዘባችሁን ለምትሰጡ አፈቀርን እያላችሁ ማለት ነው። አፈቀርን እያላችሁ ብራችሁን ለምትሰጡት እህቶቻችን ነው። ስሙ 30,000 ብር ሰጥታለች። ከዛ በኋላ ከ30,000 ብር በኋላ ነው ይህንን ገላሽን እፖስታለሁ ብሎ 450,000 ስንት ብር አለሽ ብሎ ጠይቋት ነው። 500,000 ነው ያለኝ አለቻት። ከ500,000 450 ካላመጣሽ እፖስትሻለሁ ብሏት ነው። እሷም ፍትህ አግኝታ ሰውየውም ተጸጽቶ እዚህ ገብቶ ንስሐ ገብቶ ነው የወጣ። አይለምደኝም የኢትዮጵያን ሕዝብ እሷንም ቤተሰቧንም ይቅርታ ጠይቆ ነው የወጣ። ስለዚህ በጣም ደስ የሚል ስራ እየተሰራ ስለሆነ ነው። ለዛ ነው መናገር የፈለኩትና ይሄ ሰውዬም ይሄ ሌባ አጭበርባሪ ፖሊስ መምጣት አለበት ብለን ነው የምናምነው። ካልመጣ ደግሞ በህብረተሰቡ ዘንድ እንዲዋረድ ነው የምናደርገው። እናዋርደዋለን። የእህቶቻችን ገንዘብ የምትበሉ ሌባ ወንዶች፣ ስራ ማትሰሩ አጭበርባሪዎች፣ ወንድ ልጅ ተሸክሞን ቦት ሰርቶ ይኖራል። እናንተ ግን ስራ አትሰሩም። ከእህቶቻችን ፍቅር እያሳዛችሁ ምን እያላችሁ ከእህቶቻችን እየበዘበዛችሁ የምትኖሩ አጭበርባሪዎች ልክ ነው የምናስገባችሁ። ልክ ነው የምናስገባችሁ። ይህንን ነው የምለው። ቀጥሉ ሌሎቻችሁ። ጀርመን አሁን አንድ ነገር የሀገራችንን ባህል እናውቃለን ሁላችን። የሀገራችን ባህል አንድን ሴት ልጅ ለቤተሰብ ሽምግልና ልከን ልብሷን አልብሰን የምናስተዳድራት እኛ ወንዶች ነን። ነው የሀገራችን ባህል ይሄ ነው። የእኛ ሴቶች የሀገራችን ሴቶች ቆይ በምን ሂሳብ ነው አባቶቻችን አያቶቻችን ከሰሩት ውጭ እናንተ ልታስተዳድሩት ነው እንደ ብር ለብሶ የሚሸጡት? ወንድ ነው ሴትን የሚያስተዳድረው። በሀገራችን ባህል ማለት ነው ወንድ ነው ሴትን የሚያስተዳድረው። ብር ከሌለው ምን አባቱ ሊሰራ አንቺ ጋር ይመጣል? አንቺን ማስተዳደር ካልቻለ ምን አባቱ አንቺ ጋር ምን ሊሰራ ይመጣል? ምን ሆናችሁ ነው ሴቶች እንዴ? አንድ ወንድ እኮ ሰርግ ደግሶ ቤተሰብ የክብር ገንዘብ የሚሆን ምንም የሚሆን ለቤተሰብ ክብር አድርጎ ከዛም በኋላ ደግሞ የምፈለገውን ነገር ሁሉ አሟልቶ ሰርግ አድርጎ ነው የሚያገባው። እናንተ በተገላበጡት እናንተ ታገቡታላችሁ። ተው እንጂ። ይሄ እኮ ትክክል አይደለም። አሁን የፈለገ ቪዲዮ ለቃለሁ ካለ ሌላ ያልሰማችሁ እንደዚህ አይነት ችግር ያለባችሁ
እንደዚህ አይነት ምስጢር አወጣብሃለሁ፣ እንደዚህ አይነት ነገር አደርጋብሃለሁ ብላችሁ ራሱ ወንድን የምታስፈራሩ ሴቶችም ካላችሁ እናንተ ተጠንቀቁ፣ ተጠንቀቁ። ለምንድን ነው ብራችሁን ምን ስለሆነ ነው? አንቺ አባትሽ በጉን ሸጦ መሬት ተኮናትሮ በሬውን ሸጦ አንቺን አረብ ሀገር ወይ ራስሽን እንድትለውጪ ወይ ደግሞ ቤተሰብን ብላቱ ከችግር እንድታወጪ ነው ወደ ተላክሽው። ምን ያገባሽ እኛ ነው የማታውቂው በላይ ፍላይተት አላህ የደበቀውን ገላሽን አካፍተሽ ሽሩ ይዘሽ ከዛም በኋላ ደግሞ መከራኛ ጋር ብታመጪው አሁን ይቁም ነው የምንለው። ይቁም። ፈጣሪ ራሱ ደብቆታል እኮ ለማግኘት ምን ያህል ልፋት ነው የምንለፋው? ምን ያህል ልፋት ነው የምንለፋው? እንዴ ምን እየሆናችሁ ነው? ቆይ እዋቁን እየተናገርን ብንሄድ ይቻላል። ምን ያህል ልፋት ነው የምንለፋው? ለማግኘት ራሱ እኮ ገና ብዙ ጣጣ ገብተን ነው። እና ስለዚህ እኔ ምን ለማለት ፈልጌ ነው፣ ያለፈ አልፏል፣ ያለፈ አልፏል። ይኸው ወንድ ነው ሴትን የሚያስተዳድረው። በፍቅር ከተነጋገራችሁም ቤተሰቦቼ ጋር ሂድ፣ ቤተሰቦችን ጠይቅ። ምን አለቅ ቤት አለቅ እኮ ነው ቤተሰብ ብሎ ጠይቀው። ቤት አለቅ በምን ታስተዳድራለህ? በምንድን ነው እሷን እንትን የምትለው ብሎ ጠይቃል አይደል? እንደ ቤተሰብ እኮ እናት አባት፣ ዘመድ አዝማድ ምን አለህ አንተ ልጃችንን ማስተዳደር ትችላለህ ተብሎ ነው የምትጠየቀው። እናንተ እኔ ያስተዳድራለሁ ብላችሁ ብራችሁን ያው የአረብ ሀገር በቁም እና በንዚህ የሰው ልጅ እያጠፍ እንደገና እየተከራተት እየተሰደብ እያቀለሉ የህፃን ልጅ እንትን እየተሰቃየት ለሱ ብር የሚሰጡ ምን ስለሆነ ነው? ወርቅ ነው እንደሰችሁ ለሚገባው ሌላ ወንድ ያለው ያለው እሱ ሌላ አዲስ ነገር የለም። እሱ ላይ ወርቅ አትጠለጠለም። ፈጣሪ ሁላችንም ላይ የፈጠረው አንድ አይነት ነው። ስለዚህ አሁንም ቦም ነገም ባህላችንን አትክፉ ሴቶች፣ ባህላችንን አታጥፉብን። ባህላችንን እያጠፋችሁ ነው። እናንተ ካገባችሁን የፈለግነውን መጠየቅ እንችላለን ማለት ነው። ህግም አይደለም በየትኛውም ወንድ ነው ሴትን የሚያገባው። አቁሙ። ስለዚህ አሁን የልጅቷን የፖሊሱ በደንብ አድርጎ መጥቶ ብሩን ይከፍላል፣ አልከፍልም ይላል፣ ቪዲዮውን ያጠፋል፣ አላጠፋም ይላል። ቀጥታ እዛ የእጁ እንደውም በጣም ይጠነክራል፣ ይገባለታል ማለት ነው። እስከ መጨረሻ በፍጢጣው እንዲጎረጎር ነው የምናደርገው። አላጡላ እንደዚህ አይነት ነገር አቁሙ ለማለት ፈልጋለሁ። ድምፄ ደግሞ ቆቅ የምለው ባህሬ ነው። ምንም ማድረግ አልችልም። ይቅርታ። ቴንኪው። ልጅቷ አበባ መታለች። አበባ ነገር አለ መብረቁ አንድ እንናገር ተናገርና ወደ አበባ ነው። ኦኬ እሺ፣ ችግር የለም። ለማንኛውም እንደዚህ አይነት ከሌላ ሰዎች መማር አለብን ማለት ነው። ሌላ ሶሳይቲ እንደዚህ አይነት ክራይም እንዴት እንዳያቆመ መናገር ፈልጋለሁ። እንደዚህ አይነት የተደራጀ ወንጀለኞች ለማቆም የሚሰራ ስራ ይሄኛው ተደብቆ ነው እንደዚህ አይነት ስራ የሚሰራው ገንዘብ የሚወስደው እነዚህ ሴቶችን የሚያታለው። ያ ሁለት ነገር መሰራት አለ። ሴቶች ቪክተር ራሱ በቪዲዮ መምታት ቆሞ እንደዛ ነው። አንደኛ እሱ ነው። ሁለተኛ ደግሞ ኢንፎርሜሽኑ ራሱ አየው ሪሲቶቹ ምናምን ሁሉ መሰብሰብ በጣም አስፈላጊ ነው። ሌላ ደግሞ ይሄ እያንዳንዱ ወንድ የራሱ ሲስተር እንደዛ ቢደረግ ይፈልጋል አይፈልግም። የራስህም ሲስተር የራስህም ወንድም ቢሆን ማጋለጥ አለበት። እንደዚህ አይነት ወንጀል መሄድ የለበትም። ስለዚህ ይሄ ነገር እየተሰራ ያለው ህግም በተለያየ ሀገር ውስጥ ደግሞ የተወጡለት እንደዚህ እየተሰራው ስንት ሰው ከሞተ በኋላ ነው። እኛ ደግሞ ብዙ ልጆች እንደዚህ መሰቃየት የለባቸው፣ ራሳቸው ማጥፋት የለባቸው። ለማንኛውም ግን ይሄ ነገር የተጣላ ሁሉ ደግሞ ማለት ነው። ይሄ ደግሞ ይሄ ፕሮሰስ ደግሞ ሴቶችን ለመርዳት አሁን የጀመርከው ፕሮሰስ ደግሞ አቢዩዝ እንዳይደረግ ቪክቲሙ መታወቅ አለበት። ያ ሌባውንም ደግሞ መታወቅ አለበት። that's how you can protect ከዛ እዚህ ጋር ደግሞ ፕሮሰሱ እየሄደ ያለ አንተ አሁን ቪክቲሙ እየፈለግ ልጅቷ ችግር የደረሰበት ሰው እያለ ደግሞ ይሄ አፍተር የሚሆነውን ነገር ወደፊት መሆን የለበትም። ይሄ ነገር ከጨረስን በኋላ ነው ይሄ ለምን እንደተሰጠ እንደዚህ ሆነ ትንተናው ከዛ በኋላ መምጣት አለ። ገና መጀመሪያ ፕሮሰስ ሳይጨረስ እዚህ አንዱ የተለያየ አይዲያ የሰጠ እዚህ ይሄ ፕሮሰስ ካለቀ በኋላ መደረግ ወይም መወያየት የነበረብንን ከፕሮሰሱ ከማለቁ በፊት መወያየት ደግሞ ጥሩ አለ። ሶስተኛ ህዝብ ደግሞ መርዳት አለበት። ይሄ አሁን ለምሳሌ ቅድም ጎንደር ያለ ሰው እዛ አካባቢ ሰው ያለው ኦነስት መሆን አለበት። ከዛ አካባቢ ያለ ሰው መታወቅ አለበት። ፖሊሶች መታወቅ አለበት።
ህዝብ ደግሞ ማወቅ አለበት። ህዝብ ስላጋለጠ ነው ይሄ ሁሉ ሌብነት የቆመ። እያንዳንዱ እዛ ጎንደር የሚኖረው ህዝብ እንደዚህ አይነት ሰዎች ህዝቡ ራሱ መንግስት ነው፣ ህዝብ ነው ማጋለጥ ያለበት። ከዛ በፊት ግን አንቺ ለምን ገንዘብ ሰጠሽ እንደዚህ ሆንሽ ወደሽ ሰጠሽ፣ መጀመሪያ አንተና መጀመሪያ ማጣራ አለበት። በጎን አጣርተ እንደቀደሙ ሪሲቱን ሰብስበ እንዴት እንደተሰጠ ሰው ከተጣላ በኋላ ደግሞ ራሱ ላይ ደግሞ ፕሮፓጋንዳ ሊሰራ ስለሚችል ማለት ነው። እና ይሄ ጀረናሊ ሊቆመው በማጋለጥ ብቻ ነው እያንዳንዱ። ይሄ ደግሞ ሳይድ መውሰድ የለብንም ማለት ነው፣ ከክሪሚናሎቹ ጋር ሳይድ መውሰድ የለብንም። ሁለተኛ ደግሞ ቪክተሙ ደግሞ ማጣራት አለብን ማለት ይሄ ራሱ ቪክተሙ ራሱ ኢዚት ኦነስት ምን ሆኖ ነው ይሄ የተለያየ ሁሉ ነገር መጣራት አለበት። ኤቪደንሶቹ መኖር አለበት ማለት ነው። ሁለቱም ፌር መሆን አለብን ማለት ነው። አንድ ነገር ስንፈልግ በዛ በመሀል ደግሞ ያንተ ራስህ ይሄ ፕሮሰሱ ራሱ ደግሞ እንዳይበላሽ ይሄ ፕሮሰስ ለብዙ ሰዎች ይረዳል ማለት ነው። ብዙ ስራ መሰራት አለበት። ሌላ ሶሳይቲ ከሶሳይቲ በፊት የሆነው ለምሳሌ ግማሹ አሁን ይሄ ውመን ትራፊኪንግ ራሱ እያቆሙ ነው። በምን ምክንያት? አንዱ ገንዘብ ወስዶ እዚህ ሊቢያ ወስዶ እያሰቃየ። እንደዚህ አይነት ሌቦች ሁሉ ራሱ መፈለግ አለባቸው። ብዙ አይነት ስራ መሰራት አለበት። ሌላ ሶሳይቲ እዛ አልፎ ሰው የሚደብቆ ወደዛ ወስዶ የሚያሰቃዩትና ከሌላ ከተለያየ የፋሚሊ ገንዘብ የሚወስዱ ሁሉ እያወጣ ነው። ግን ያንን ትንሽ ፕሮሰሱ ወደ ህጋዊነት መሆን መስላት አለበት። ለምሳሌ እነዚህ ልጆች ቪክቲምና ሁለቱ ራሱ ኮርት ቢሄዱ እኮ ሁለቱም ተጣርቶ ታይቶ ኢንፎርሜሽን ተሰብስቦ ነው ያ ነገር ወደዛ የሚሄደው። ይሄ ግን ደግሞ አትሊስት ኢት ሃዝ ቱ ቢ ቬሪ ክሎዝ ቱ ወደ ህጋዊነት ማቅረብ አለብን። በኋላ ራሳችን ደግሞ እንዳለ የሚናገረው ደግሞ ሰው ራሱ ደግሞ አንዴ ድምፁ ከሰማ ስሙ ከተናገረ እኮ ታወቀ ማለት እኮ ነው። ግን ኢት ኦልሶ ቬሪ ኢምፖርታንት ቪቱ መታየቱ ራሱ ደግሞ ኢት ኢስ ፓርት ኦፍ ዘ ፕሮሰስ። ቪክቲሙ ወጥቶ ፊቱን አሳይቶ ስለተናገረ ብዙ ነገር ቆመ ማለት ነው። እሺ ይሄን ብቻ ለማለት ፈልጌ ነው። ጨርሻለሁ። ቴንኪው ጄጄ በደንብ አብራርቶታል። አንደኛ ጉዳዩም በተጠናከረ መልኩ እንዲቀጥል ነው የሚፈልገው፣ ምክንያቱም በጣም ብዙ ሌቦች አሉ። ሁለተኛ አካሄድ በጣም ጥሩ አካሄድ ነግሮናል። ቴንኪው አማራ ነኝ ማን ነው ሰላም ለሀገሬ እንትን የለሽም መሰለኝ። ሰላም ለሀገሬ ለምስጋና ነበር የገባችው፣ አያስፈልግም። ሰላም ለሀገሬ ትልቅ ጭንቅ ተገላግላለች። ጥሩ ኡስማን ልናገር እያልከ ይመስለኛል። አልክ መሰለኝ ነው ኮሜንት ተናገር ኡስማን። ስልኩን ደጋግሜ የሚውት ሞከርኩት አያነሳም። እዚህ ውስጥ ነው ያለው ሰውየው፣ እዚህ እየተከታተለ ነው። ወደድክም ጠላህ በኢሞም ጽፌለታለሁኝ ዙሪያ ያለውን ነገር ስልኩንም በዛ ሞክሬ እኔ ያገኘሁትን ኢንፎርሜሽን ይዤ እመጣለሁኝ። የሚገባ ሰው ካለ ሌላ ሰው አስገባ። ኦኬ ከመለሰልህ በጣም ብዙ ሰው በሚዲያ እየጠበቀ ነው። ጉዳዩን ንገረው። ጉዳዩን የልጅቷን ገንዘብ በውስጥ ደውለህ መልሳለሁ የምትል ከሆነ የልጅቷን ገንዘብ መልስ። ከልጅቷ ጋር በውስጥ ከተስማማ ይስማማ። አይ እንትን እላለሁ የሚል ከሆነ ለምን 1 ዓመት አይሆንም? ጠዋት በቁርስ ሰላም አለይኩም ብዬ ሰላም እለዋለሁ። ማታ ስገባ ደግሞ ረግጬው ነው የምገባው። ጎንደር ላሉ ለጸጥታ ኃይሎች በየቀኑ በር እሰጣቸዋለሁ። እምቢ ካለ እስከ ማስደብደብ እንሄዳለን። አንፋታውም። በህግ ነው የምንጠይቀው። ህግና ህግን መሰረት አድርገን ወይና አደጋ ካዋራሹ ያዋራሹን ነገር መተሽ ንገሪና አትቀልጅ። እንዴ መግለጫ ለስጥ አሁን እዚህ ላይ ዛቻ ተደረገብኝ ብሎ የሆነ ነገር ካደረገ ቤተሰቦቿን ለማፈን ወይም ለእህቷ ብዙ ችግር ለማድረግ በቅርብ ያሉ ዘመዶቿን እርምጃ ለመውሰድ ከፈለገ ፎቶ ስላለ የእሱም ቤተሰብ ይታፈስለታል። ስለዚህ እንደዚህ ነገር እንዳያስብ እሱንም አስታውቁ። ኦኬ ለምን አሁን ቦታ ይወሰዳል እኮ አሁን እኮ ምንም ባደግ የትም አይገባም። ቤተሰቦቿ ላይ እርምጃ መውሰድ አይችልም በጭራሽ።
አሁን እኮ እዚህ ጋር እኮ ቁጭ ብሎ እኮ እየቀዘነ እኮ ልግባ አልግባ ምን ብዬ ልፍ በቃ አሁን እኮ ቀዝኗል። እናንተ ቀላል አያችሁት እንዴ? ሚዲያ ማለት ከባድ እኮ እዚህ እኮ ስንት አይነት ፓወር ያለው ሰው ነው ቁጭ ብሎ እንክታት። አንተ ሌባ ፖሊስ እየነገርኩ ነው። ግባና እና ወይ ብሯን በውስጥ መልስ ወይና ግባ። አንተ ሌባ ፖሊስ መቼም አንፋታ። መቼም በሁለቱም ስልክ የማያነሳው እዚህ ጋር ቁጭ ብሎ ለምን ሻለቃቶ ነው እከካ የ9 ወር ልጅ ነው። የ9 ወር በወንጀል ነው የምንለያየው። በወንጀል የተጨማለክ ስለሆንክ ያንተ ማዕረግ ያንተ ስልጣን ይሄ እኮ በጣም ከባድ እኮ ነው። ይሄ እኮ በመንግስት ደረጃ እንደ አንደኛ የመንግስት ስም ማጥፋት ነው። ሁለተኛ ደግሞ አንተ ቃለ መሃላ ገብቶ እንዴት ነው እንዴት በሴት ልጅ ወንድ አይደለም እንዴ? ወንድ አልጫ እንዴት እነሱ ይበልጡናል? ስማችንን እንዴት ታጠፋላችሁ? የወንዶች ስም ለምንድን ነው የምታጠፉት እናንተ ሰላፋታሞች ማለት ነው? ሰጣችሁ አበሉ። ለምንድን ነው የእሷን ልፋት ለመብላት አፍን ከፍታችሁ የምትሮጡት? ይህን የምታደርጉት ሁሉ ማለት ነው። ወንድ አይደለህ እንዴ? ወንድ እኮ ከ20 ዓመት እስከ 40 ዓመት እኮ ነው። ከዛም በኋላ ሀብታም መሆን አለበት ነው የሚባለው። ሸጪው አላህ ስለሆነ ነው። ገባ? ከዛም በኋላ ነው ትዳሩንም በስነ ስርዓት ቀጥ አድርጎ የሚይዘው። ወንድ ይሰራል እንጂ ዘራፊ ሌባ አይደለም። ሴትን እናትህን፣ እህትህን፣ ምስትህን፣ ልጅህን ታሰቃያለህ። እድሜ ልክህን ልጅህን በዚህ እንደምትሰደብ ወቅ ናና ግባና ተናገር ካለህ እድሜ ልክህን የምትወልደው ልጅን በዚህ ነው የምትሰደበው። ፎቶ ተገኝቷል። መረጃ እጃችን አለ። የትም አታመልጥም። አንተ ሌባ ፖሊስ፣ አንተ ሌባ ፖሊስ ናግባ። አንተ ወራዳ ፖሊስ፣ አንተ ወራዳ ዝቅታም ፖሊስ ማለት ነው። አንተ ሌባ የምን ህግ ነው የምታስከብረው? እዛ ከጓደኞቹ ጋር ተሰማቀ እንድትኖራት ነው የምናደርገው። ከጓደኞቹ ጋር ራሱ በሰላም አትኖርም እንዴ? አሁንም ወንዶች ስማችን አታጥፎ በአላ ወንድ ስጠቱ እባክህ። ወንድ ስጠቱ። እንደ ወንድ ስሩና እራሳችሁ ቀይሩ። ሴቶች እንዴት ይበልጡናል? እኛ ወንዶችን ሴቶች በለጡን እኮ። እኛን ሊያገቡ ተነሱ እኮ። በገባይ ገንዘብ በብራቸው እኛን ሊያገቡ ተነሱ እኮ። እንዴ ውርደት እኮ ነው። እህቶቻችንን እኛንን ማስተዳደር አለብን በስነ ስርዓት። እኛንን በስነ ስርዓት መያዝ አለብን። ጉልበት ከሷ በላይ እያለ የእሷን ጉልበት ትበጠብጣለህ። አናቱላ ወራዳ። ይህን የሚያክል አሳማ የመሰለ ልጥ የመሰለ ሰውዬውን ያችን እንደዛ ፊቷ የተበላሸውን ልጅ ብር ይበላል። ሌባ። ይሄ እርሾ ነው ምንድን ነው? ይሄ ምንድን ነው? ልጥ የቦካ ልጥ የሚመስለው የደናቁርት ማለት ነው። ልክ ሲያውጭ ያማረ በሷ ብር ነው እንደ ራስን አሳምረ የምትሄደው። አትሰራም። ዋልዳንጋ 100,000 ብር በአንዴ ትራንስሌት ማድረግ ከቻለች ልጅቷ አበድክ እንዴ? 100,000 ብር በአንዴ ትራንስሌት አደረገች። 100,000 ብር እኮ ኢትዮጵያ ውስጥ ተቀጥሮ ማረሚያ ቤት በሚሰራ ሰዓት እኮ አይጠራቀምም። በእሷ ብር ክትፎ ነው የሚበላው ማለት ነው። እሷ ምን ትመስላለች? እሱ ምን ይመስላል? ወላሂ እሷ እንደዛ አመድ መስላ አኡጁ ቢላህ። እናት ያላችሁ ይመማችሁ። እኔ አሞኛል፣ በጣም እኔ አሞኛል። አሁን እዚህ ጋር ብሔር የለም፣ ፖለቲካ የለም፣ ከሌ ነው የለም። ሴት በመሆን ብቻ የሚያቅበረብር ማንም ቦን አንምርም። የፈለገ ሰው ለምናምን በቃ 230,000 ብር የበላሽ ማን ነው? ደጋግማ እየጻፈች ነው። እሺ አሁን ይሄ የዚህን ሰውዬ አጀንዳ ሲሆን በውስጥ ይጽፍልኛል ወይ ላይቭ እስከወጣ እየጠበቀ ይሆናል ወይ እሷን ለማውራት እየሞከረ ወይ ተጨንቋል ወይ ቀዝኗል። ከሁለት አንዱ ዳይፐር እንልክለታለን። አንለቀው። ዩቱብ ላይ 3 ቪዲዮ፣ ፌስቡክ ላይ 3 ቪዲዮ፣ ቲክታክ ላይ በየቀኑ ገመናውን ቤተሰቦቹን ሁሉ ፎቶ አስፈልጌ አምጥቼ ወልዳ ያሳደገችው እናቱ ሳትቀር ለጥፍለታል። አልፋታው በጭራሽ። ለምን ባለጌ ልጅ እናቱ እንትን ያስፈልጋል። እሺ ጥሩ
መብረቁ ፎቶ ወደ ውጭ አውጣና ፎቶውን ብቻ ወደ ውጭ አውጣና ፎቶውን አንስተው እዚህ ስር ያለው ቁም ነገረኛ እናትን የምትወድ ቶሎ በልና ቪዲዮ ስራበት ሚዲያ ይጥለቅለቅ። እናትን የምትወድ በጣም ቫይራል ቪዲዮዎች ዶክተር ዳንጋ እናደርጋለን መሰለኝ አንድ ነገር ነው እንሰራበታለን። እኔ ላውራ እንዴት ንግስትዬ? እሺ እንሰራበታለን። ሁለተኛ ደግሞ ወደ መስሪያ ቤቱም ጭምር እንደዚህ አይነት ደንቆሮ ማህበረሰብ የማይወክል መንግስትን የማይወክል